የሁላችሁም ዝም ብሎ ጭቅጭቅ የማይራባ ጭቅጭቅ ሲያስጠላ እባክዎት ማዘር አግዙኝ እኮ እያልኩት ነው አግዙኝ እዚህ ነገር የለም እኮ እርሶ ካላገዙኝ እኔ ምንም መፍትሄ ላመጣ አልችልም እባክዎት እስጠጋ ብሎ እባክዎት ማዘር በቃ አገባም ማልኩ እንዳገባ እኮ እርግማንም ስላለ ነው በቤታችን በቃ ማያገባበት ምክንያት ስላለ ነው የምንም ይሄ ደግሞ የቤተሰብ ጉዳይ ነው በቃ እኛን የምናውቀው ግን ይሄንን ስናገር ግን አይወል መጀመሪያ ካሜራው እየተቀረጸ ነበር አይደል አሁን ግን ተስጠፋልኛል ችግር የለም ይሄ የሚጠፋ ከፈለጉ አስጠፋለሁ እኔ እውነቱን ማወቅ ነው የፈለጉ ችግር የለም ይሄ የሚጠፋል ይሄ ምን መቅረት ይችላል ግን እውነታውን መድረስ መቻል አለበት እኔ አፍራለሁ ሰላም በመላው ዓለም የምትገኙ የሀገሬ ልጆች እንደምን አላችሁ እንግዲህ አዶኒ ተመልሷል ማለት ነው ዛሬም ወደ እናንተ ስመጣ እንግዲህ በአዲስ ጉዳይ በአዲስ ሐሳብ ነው እንግዲህ አጠገቤ አንዲት ባለ ጉዳይ ትገኛለች ምን እንዳጋጠማት ወደ ህይወቷ ምንስ እንደመጣ እስቲ ሰፋ አድርገን እናወራ ይሆናል እንግዲህ ወደ ባለ ጉዳይ አልፋለሁ ሰላም እንዴት ነሽ እህቴ እግዚአብሔር ይመስገን እንዴት ነህ አለሁ እግዚአብሔር ይመስገን ሁሉ ሰላም አለሁ እንግዲህ ዛሬ የተገናኘ ነው ስላጋጠመሽ ነገር ሰፋ አድርገን ለማውራት ነውና ወደ ህይወትሽ ምን እንደመጣ ከኛስ ምን እንደምትፈልጊ ወይስ ምንድነው ያለውን ነገር ለኔም ለተመልካቾችም እስቲ ገለጽ ባለ መልኩ እናወራ እሺ እኔ ወደዚህ መጣሁበት ምክንያት ስለ ወደፊት ባለቤቴ ስለውጭኛዬ ለማውራት ነው መልካም እንግዲህ ለማውራት የመጣሽበት ምክንያት ምንድነው ወደኛ ስግር የጣለሽ ነገር እኛን የመረጥሽበት ምክንያት ምንድነው ወደ እናንተ የመጣሁበትና ወደ እናንተ የጣለኝበት ምክንያት ትንሽ ያጠራጠረኝ ነገር ስላለ እሱን ነገር እንድታጣሩልኝና እውነታውን ለማወቅ ፈልጌ ነው መልካም እንግዲህ አንዳንዴ ጥርጣሬዎች ዝም ብለው አይመጡም አይደለ ያንዳንዱ ነገሮች ከስር ብናያቸው አሪፍ ነው ብዬ አስባለሁና ጥርጣሬ የጣለሽ ሐሳብ እንዲገባሽ ወይም ይሄ ጥርጣሬ የመነጨው በምን ምክንያት ነው እና ደግሞ ከፍቅረኛሽ ጋር ምን ያህል ጊዜ ቆይታችኋል ወደ ትዳር አምርታችኋል ያለው ነገር አሁን ያለው ነገር ምንድነው ወደ ትዳር አላመራንም በእርግጥ ግን ወደዛው ነው ያለነው ይርንበት ነው ከፍቅረኛ ጋር ለረጅም አመት ነው የቆየነው አብረን ረጅም ጊዜ ሆኖናል ግን አሁን ልንጋባ ነው ግን የሆነ ብቻ አይደል ትንሽ የሚያጠራጥረኝ ነገር አለ ትዳር ውስጥ ከመግባቴ በፊት እውነታውን ማወቅ ፈልጌ ነው ያው ካገባው በኋላ ገብቼበት ሌላ ነገር ከሚመጣብኝ በሚለው መጀመሪያ ማወቅ ፈልጌ ነው እንዳልተፈለኩ አይነት ስሜት እየተሰማኝ ወደ ትዳር ዓለም ከመግባት ትዳር ማለት ያው የምታውቀው ነው ከባድ ነው ቀላል አይደለም ትዳር ውስጥ ስትገባ ደግሞ የምታስባቸው ብዙ ነገሮች አሉ ገና አይደለም ገብተህ ሳትገባ ራሱ እና ከመግባቴ በፊት እውነታውን ማወቅ ስለፈለኩ ነው መልካም እንግዲህ ምን ያህል ጊዜ በእጮኝነት በፍቅረኛ ጊዜ ምን ያህል ጊዜ ሆናችኋል በጣም ለረጅም ጊዜ ነው ማለት ቆይቷል ከ8 አመት በላይ ነው አብረን የቆየነው እንግዲህ ይሄ ነገር ጥርጣሬ ውስጥሽ ያለ መፈለግ ስሜት የተሰማሽ በምን ምክንያት ነው እንዴት ብዬ ልንገር ስለ አንዳንድ ነገሮች አሉ በፍቅረኛሞች መሃል ያለ አንዳንድ ነገር አለና በዛ ምክንያት ነው ምን አለ መሰለሽ ያንዳንዱ ነገር ግልጥ አድርገን ማውራት መቻል አለብን እኛም እንግዲህ ስራ እየጀመረን አይደለ እንግዲህ አዲስ ኬዝ ነው እየያዝን ያለነውና ያንዳንዱ ነገር ግልጥ አድርገን ሰፋ አድርገን ነው ማውራት ያለብን እንደዚህ ተደባብቀን ሼም ይዞን የምናልፋቸው ነገሮች ነገ ለሚፈጠሩት ነገሮች በጣም ከባድ ያደርጓቸዋልና ያንዳንዱ ነገር ንጥል አድርገን ስናያቸው መልካም ነው ብዬ አስባለሁ ምክንያቱም አንቺ የተሰማሽ ስሜትና እዛ ሌላ አካል ላይ ያለ ስሜት አንድ አይነት ሊሆን ይችላል አንድ አይነትም ሊሆን ይችላል ይሄን ነገር ደግሞ አንቺ ከምትነግሪን አንቺ ፍንጭ ከመሸጪን ነገሮች ናቸውና እስቲ ምንድነው አለመፈለግ ስሜት ያመጣው ውስጥሽ እንደዚህ አይነት ስሜት የተሰማሽ ስለ ይሄ ነው ለምችለው ነገር የለም ግን ረጅም ጊዜ አብረን ጊዜ እናሳልፋለን እንደነገርኩ ለረጅም አመት አብረን ቆይተናል ግን አንዳንዴ በፍቅረኛሞች መሃል የሚደረጉ ነገሮች አሉ አይደል ከዛ አንፃር ያው ከሱ ጋር ወርተን ነገሮች ምን እንደሆነ ማወቅ ስላልቻልኩ በሰው እስቲ ከኔ ማላቀው ነገር ከኔ ጀርባ ምንድነው ያለው የሚለውን ነገር ማለት ይሄ ነው ልላልችልም እንደዚሁ አንተ አጣርተህ ልትነግረኝ አትችልም
እሱማ ስራችን ነው እንችላለን። ግን በፍቅረኛሞች መሀል የሚደረጉ ነገሮች ብዙ ነገሮች አሉ። መዝናናት የሚባል ነገር አለ፣ አብሮ ጊዜ ማሳለፍ አለ፣ ብዙ ነገሮች አሉ አይደለ? እና ያ ነገር እንዴት ነው ትንሽ ግራ አጋባኝ። ይሄ ነገር የለም አብሮ መውጣቱ መገናኘቱ። እንዴትስ ይሄ ነገር ታዲያ ከእጮኝነት አልፎ ትዳር ህይወት እንደመመስረት ለምን አሰባችሁ? ይሄ ነገር አብሮ መገናኘቱ መዝናናቱ ከሌለ ታዲያ ምንድን ነው አንቺ ሀሳብ የገባሽ ውስጥሽን አለመፈለግ ስሜት እንዲሰማሽ ያደረገው ምን አይነት ነገር ነው? አይ ስለ ያለመፈለግ ስሜት እኮ በመዝናናት ብቻ አብረህ ስለተገናኝተህ ስለተዝናናህ ብቻ አይደለም የመፈለግ ስሜት የሚሰማ። እንገናኛለን፣ አብረን ጊዜ እናሳልፋለን፣ ቀኑን ሙሉ አብረን እንውላለን። ያለመገናኘት ምናምን የሚባል ነገር የለም። እንገናኛለን፣ ጊዜ እናሳልፋለን። እወደዋለሁ፣ ይወደኛል። ግን ሙሉ በሙሉ ይወደኛል ብዬ ለማሰብ የእውነት ለትዳር ይፈልገኝ ብዬ ለማሰብ እኔ ከኔ ውጭ ሌላ ህይወት ሌላ ትዳር እንዳለው ነገር ነው የሚሰማኝ። ወይ አግብቶ ይደብቁኛል አሊያም ደግሞ ፍቅረኛ አለው ብዬ አስባለሁ። ወይስ እኔንም ደግሞ አግብቶኝ በድብቅ ቅምጥ እኔን ለማድረግ አስቦ ነው። በቃ ብቻ ብዙ ነገሮችን ነው። ሴት ልጅ ስትሆን ደግሞ ከባድ ነው። ሁሉም ነገር ቀላል አይሆንም። ሽምግልና ተልኳል፣ እሱ ጋር እኔ ጋርም ተቀባይነት አግኝቷል። ግን እኔ ውስጥ ደስተኛ አይደለም። በቃ ተኝቼ ራሱ የማስበውበት ታይም አለ። ምንድነው ይሄ ነገር? እንዴት ባረግስ ነው እውነቱን የማውቀው? በቃ በሲስተም በጨዋታ መሀል ጊዜን በምናሳልፍ መሀል አንዳንድ ቃላቶች አለ አይደለ? የሆነ ነገር በጨዋታ መሀል ቀደስ መስለ የምጠይቀው ነገር እንደዛ ለመጠየቅ ለማወቅ ሞክሬያለሁ። ግን ብጥርም ምንም ላገኝ አልቻልኩም። አንድ ነገር ውጪ ምንም ሊለኝ አይችልም። በቃ እንደሚወደኝ ለኔ ከመናገር ውጪ ሌላ ምንም የሚለኝ ነገር የለም። አሁን አንቺ በጣም ሀሳብ የገባሽ ጭንቀት የለቀቀብሽ ነገር የሚሆነው እሱ ሌላ ህይወት እንዳለው ሌላ ትዳር እንዳለው እና ደግሞ አንቺን እንደ ቅምጥ አርጎ አይነት ነገር ነው አይደለ ውስጥሽ እንዲሰማሽ ያደረገው። ግን ቅድም በምትነግሪኝ ሰዓት እንደ ፍቅረኛ ማናረጋቸው ብዙ ነገሮች አሉ ብለሽኛል። አሁንም ግልጽ አድርጌ ነው እየጠየኩሽ ያለሁት እና ያ ነገር ምንድን ነው? እንደ ፍቅረኛ ጊዜ አለማሳለፍ ነው ወይስ እንግዲህ ወደ ትዳር ስታምሩ መቼም ለእኔ ከምትነግሪኝ በላይ ብዙ ነገሮቻችሁን ሼር ትደራረጋላችሁ አይደለ? ብዙ ነገር ህይወት ነው ሼር የምትደራረጉት። የነገ ህይወት አለ፣ ብዙ ነገር አለ አይደለ? ነገ 3 ጎጆ ነው የምትቀልሱት፣ ብዙ ነገር አለና ይሄ ነገር ምንድን ነው? ይሄ ነገር ሀሳብ የገባሽ ማለት ነው? እሱማ ብዙ ነገር አለ፣ ብዙ ነገር ሼር እንደራረጋለን። ከዛም አልፎ ደግሞ ያው እናትየው ከኔ ጋር አንድ ላይ እንድንሆን ትዳር እንድንመሰረት አትፈልግም። ገብቷል? ይሄ ነገር ራሱ እኔን ትልቅ ያሳስበኛል። አንድ ነገር ግን እኔና እሱ ጊዜ አብረን ስለምናሳልፍ ስለማናሳልፍ ሳይሆን እኔና እሱ ከ8 ዓመታት በላይ ስንቆይ እኔ እንጃ እንደ ፍቅረኛሞች የሰው ልጅ ብዙ ነገር ያሳልፋል እኮ። ጊዜ አብረህ ስላሳልፍክ ወይ ስለተጫወትክ ስላወራክ አይደለም። ብዙ ነገር አለ የምታሳልፋቸው። ከእንደነዚህ አይነት ነገሮች ነፃ ነን እኛ። ግን አንዳንዴ ትንሽ እንደ እርስ የምንጨቃጨቅበት ምክንያት እናቱ ለምን እኔ እንዳልተቀበለችኝ ትንሽ እንጨቃጨቃለን። ያው ትንሽ ስለምወደው ያን ያህል እሱም ማጣት ስለማልፈልግ ያን ያህል ጠበቃ አድርጌ ነገሩን አክርሬ አላወራውም። ምክንያቱም በቃ እኔና አንቺ ማሚን የምናሸንፍበት መንገድ አናጣም። ዋናው ፍቅር አይደለ? እኔና አንቺ ከተዋደን እሷን ማሸነፍ እንችላለን። ደግሞ እሷን ማሳመን የምትችይው አንቺ ነሽ። ለኔ የእውነት የምትወጂኝና ለኔ ፍቅር ካለሽ ከሷ ጋር መግባባት አያቅትሽም ምናምን ይለኛል። አንዳንዴ ያን ነገር አምኜ እቀበለዋለሁ። በእርግጥ ልክ ነው፣ ፍቅር ካለ ምንም ነገር ታሸንፋለህ። ግን እኔና እሱን ደግሞ አንድ ላይ እንሆናለን የኔ ብቻ ነው ብዬ ማሰብ አልቻልኩም። እንግዲህ ይሄ ነገር በጣም ሀሳብ እየገባሽ እንደሆነ ነግረሽኛል እና እንደ ፍቅረኛ ማታረጉት ነገር የቤተሰብ ጣልቃ ገብነትም እንዳለ ሆኖ እንደ ፍቅረኛ ማታረጉት ነገር ምንድን ነው? በፍቅር 8 ዓመት ቆይተናል ብለሻል። በጣም ረጅም ጊዜ ነው። እንግዲህ በጣም ረጅም ጊዜ 8 ዓመት ቀላል አይደለም እና ማታረጉት ነገር ምንድን ነው? እና እሱስ የሚልሽ ነገር ምንድን ነው በዚህ ዙሪያ ማለት ነው? እሱ ምንም እኔ እንጃ። እኔ እንዳየሁት እንደሆነ እሱ በዚህ ዙሪያ ያን ያህል ያሳሰበው አልመሰለኝም። እኔ ነኝ ነገሮችን
ያ ነገር እንዲደረግ ከፈለኩ በኋላ እኔ ነኝ ያፈርኩበትና በጣም የተሸማቀቅኩበት የተናደድኩበት ስሜታዊ የሆንኩበት እኔ ነኝ። እሱ ያን ያህል ቦታም አልሰጠውም ብዬ አስባለሁ። ብቻ አላቅም፣ ግን በሱ ውስጥ ሆኜ ባላቆም ከሱ ላይ ማየው ነገር አለ ይሁን እኔ የሆነ የተጋረደብኝ ነገር አለ ይሁን እኔ አላቅም። በፍቅር መሀል ስትሆን ረጅም ዓመትም ቆይ ትንሽ ጊዜ የእውነተኛ ፍቅር ካለ ትጎዳበታለህ። ግን በቃ ምንድነው እኔ ያልታየኝ ነገር በቃ ባጭሩ ይሄ ነው ብዬ ለማውራት ያሳፍረኛል። አሁን ገባኝ። አሁን እንግዲህ ብዙ ነገር ልታወሩ ይችላላችሁ። ኢቨን ተዳራችሁ በተክሊል ወይ በቁርባን ምናምን ነገር አስባችሁ ሊሆን ይችላል ከጊዜውም አንፃር እና እንግዲህ ብዙ ነገር ይሄ ፍቅረኛሞች ሲባሉ ይሄ መሳሳም፣ መነካካት ብዙ ነገር አለ፣ ሴክስ ምናምን ብዙ ነገር አለና ያን ነገር ነው አንቺ እየነገርሽኝ ያለሽው። ያ ነገር በመሀላችሁ ምንም አይነት ሀፕን አድርጎ እንደማያውቅ ተነካክታችሁ እንደማታውቁ እና ደግሞ ይሄን ነገር ስትጠይቂው ከጋብቻ በኋላ እንደሚልሽ ነው እየነገርሽኝ ያለሽው። እና ያ ችግሩ ደግሞ ያው ሴት ሆኜ በመጠየቄ ምናምን የሚሉት ነገሮች ያስነሳሉ አይደለ? አዎ በጣም ካልክ በኋላ ካወራኸው በኋላ ማለት ይሄ ነገር ከወንድ ልጅ ነው ሀሳቡ ሲመጣም የሆነ ስሜቱም ሲገለጽ የሚያምረው ከወንድ ልጅ ነው ከሴት ልጅ ይልቅ። ግን የምትዋደድ ከሆንክ ደግሞ ሁለት አይነት ሰዎች የምትዋደድ ከሆነ ደግሞ ከሴቷ መጣ ከወንዷ ትርጉም አለው ብዬ አላስብም እኔ። በዛም መሀል ነው ይሄን ነገር ሀሳብ ማምጥቼ የሚገለጽኩለት እና በቃ ይሄ ነገር እኮ ይደርሳል፣ ከትዳር በኋላ የሚደርስ ነገር ነው፣ መቸኮል የለብንም። ለዚህ እኛ ገና ወደፊት አብረን እስከ መጨረሻም ለረጅም ዓመት የምንኖርበት አይደለ? እስክንሞት ድረስ አይደለ አብረን የምንቆየው? በቃ ሲንጋባ ይደርሳል ይላልና እኔ ደግሞ ይሄ ነገር አላሳመነኝም ባጭሩ። በቃ ምንም አላስደሰተኝም። ምክንያቱም ጊዜውን የምታውቀው ነው። እኛ እንደ ድሮ ሰዎች አይደለም እየኖርን ያለነው እውነት ለማውራት። ግን እኔ እንጃ ለማመን በጣም ይከብደኛል እኔ ማለት ነው። ለረጅም ዓመት አብሮ ቆይቶ ፍቅረኛሞች እንደዚህ ቢባል ላንተ ያሳምናል? እኔም ትንሽ ከበደኝ። ምክንያቱም ከጊዜውም አንፃር ምናምን እንደዚህ አይነት ነገሮች አፕን አለማድረጋቸው እንግዲህ ሌላ ህይወት እንዳለው ነው እየጠረጠርሽ ያለሽው። ያው የቤተሰብም አልቀበልም ያለበት ምክንያት ያው የተለየ ምክንያት ሊኖር ይችላል። እንግዲህ እሱን ልናቅ የምንችለው ግዴታ ማስረጃና መረጃ በመያዝ ነው። እና እንግዲህ ሌላ ቀር የምትይኝ ነገሮች ካሉ እስቲ። እኔ ምንም ይሄ ቀረ ምንም አልልም። እኔ አንደኛ እናትየው ለምንድነው እኔና እሱ እንድንጋባ የማትፈልገው? ይሄ ለኔ ትልቁ ጥያቄ ነው። ሁለተኛ ነገር ደግሞ የኔና እሱ መሀል ይሄ ነገር ያለ መፈጠሩ ይሄም ሁለተኛ ጥርጣሬ ነው። ግን እንደማንኛውም ሰው ጊዜ ከኋላ ሌላ ሚስት ከሌለው ወይ ደግሞ ሚስት ባይኖርም ሌላ ፍቅረኛ የሚያገባት ያሰባት ሴት ከሌለች በስተቀር ሽምግልና እዛም እዚህ ምን ጋም እሱ ጋም ተልኮ ተቀባይነት አግኝቶ ከዛም በኋላ ደግሞ መልሶ አይሆንም ማለት ለምን አስፈለገው? ምክንያቱስ ምንድነው? እኔ ማወቅ ያለብኝ ነገር ምንድነው? ለምንድነው እስከዛሬ ሳላቅ ጊዜን እያቃጠልኩ ያለሁት? 8 ዓመታት ማለት ቀላል አይደለም። ለሴት ልጅ ከባድ ነው። እና እኔ ማግባትም ሆነ መውለድም ፈልጋለሁ። ስለዚህ ለምን? ምክንያቱስ ምንድነው? እኔ እንጃ በጣም ይከብዳል። ይሄ ነው ብሎ ለማውራት በጣም ከባድ ነው። መልካም እንግዲህ ቤተሰቦች ከባለ ጉዳይ ጋር ያደረኩት ቆይታ ይሄን ይመስል ነበር። የተለያዩ ነገሮችን አውርተናል። እንግዲህ ብዙ ጊዜ በእጮኝነት እንደቆዩ እና ደግሞ የእርሱ እናት ይሄንን ፍቅር እንትን ብቻ ብዙ ነገር አለ። ያን ነገር ተቀባይነት ማጣት ብቻ ብዙ ነገር አለ። እንግዲህ ይሄን ነገር ልናስቀጥል የምንችለው ግዴታ ማስረጃ መያዝ አለብን። እንግዲህ ክትትላችንን ከዚህ በኋላ ባለው ነገር ምን ጀምር ይሆናል ማለት ነው። እንግዲህ እስከ መጨረሻው ተከታትላችሁ ያለውን ነገር ከናንተም ጋርም በመሆን የምናሳያችሁ ይሆናል። እንግዲህ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብሮነታችሁን እንድታሳዩ ምስል በትህትና ጠይቃለሁ። እስከዛም ቸር ቆዩልኝ። እንግዲህ ቤተሰቦች ባደረግነው ክትትል መሰረት ምንም የተለየ መረጃና ማስረጃ ልናገኝ አልቻለም። ያለው እንቅስቃሴ ልጁ በጣም የተገደበ ነው። ከስራ ቦታ ወደ ቤት ነው፣ ከቤት ወደ ስራ ቦታ ነው። እናቱ ጋር ነው ያለው። የተለየ እንቅስቃሴ የለም። እሷም እንደነገረችን ሌላ ትዳር ወይም ሌላ ቤተሰብ አለው ብለን እንድናስብ የሚያደርገን ምንም መረጃ አላገኘንም በክትትላችን ወቅት ማለት ነው። እና ያደረግነው ነገር ቢኖር
እጮኛዋ እንደነገረችን እንዳለችን መሰረት ይህንን ትዳር ይህን እጮኝነት ቤተሰቡ የእሱ እናት አይፈልጉትም እና ምክንያቱ ምን ይሆናል በሚለው እናትየውን አግኝተን ለማውራት እንሞክራለን ማለት ነው። ትንሽ ሊከብድ ይችላል ከፍቃድ ከእውቅና ውጪ ነው እና ግዴታ ይሄንን ማስረጃ መያዝ ስላለብን እናትየውን ለማውራት ተገደናል ማለት ነው። እስቲ እናትየው አዘውትረው በሚሆኑበት ወይም በሚገኙበት አካባቢ ከቤተክርስቲያን ሲወጡ ጠብቀን የምናገኝ ይሆናል። ምን ሊሉን ይችላሉ የሚለውን እንግዲህ አብራችሁን ቆይታችሁ እንድትከታተሉ ስንል በትህትና ጠይቃለሁ። ሰላም ነው ማለት ነው። እግዚአብሔር ይመስገን። እንዴት ነው? እግዚአብሔር ይመስገን። አዶኒ ይባላለሁ። ስለ አንዳንድ ነገር ላወራዎት ፈልጌ ስለነበረ ነው እዚህ ያሉበት ቤተክርስቲያን ድረስ የመጣሁት። ማን ነው አንተ? መጀመሪያ አዶኒ ይባላለሁ። አንዳንድ ስራዎችን ነው የምሰራው እና ዛሬ ስለሆነ ጉዳይ ላወራዎት ስለፈለኩ ነው እንደዚህ የተቀመጡበት ድረስ የመጣሁት። ይቅርታ ግን ከረበሽኩት እና እኔ ምን ይመለከተኛል ታዲያ? ይቅርታ ከረበሽኩት። በመጀመሪያ እንግዲህ አንገብጋቢ ጉዳይ ስላጋጠመኝ ነው እርሱን ላወራ የፈለኩት። ሌላ ሰው ጠፍቶ ነው ወደ እኔ የመጣህ? አይ ስለ ልጆት ስለሆነ ነው። እንደዚህም ልጄ ምን ሆነ? ልጆት ምንም አልሆነም፣ ግን ትንሽ ኮስተር አሉብኝ ለማውራት ስለማላውቅ ነው። ይገባኛል። የማያውቁትን ሰው እንደዚህ ስለ ልጆት ነው ብዬ ማውራት ይከብዳል፣ ግን ያው ግዴታ ስለሆነብኝ ነው እርሶን ማውራት። ይቅርታ ግን እርሶ ልበል ወይስ አንቱ ልበል? አንተ እንዴት ነው? እሺ ይቅርታ ግን እሺ ስለ ልጆት ላወራዎት ስለፈለኩ ነውና ልጅ አንተ ምንድነው? እኔ ጓደኛው። ምን ማላውቀው ጓደኛ? ትንሽ ጉንፋን ምናምን ነገር ስለያዘኝ ማክስ ምናምን ነገር ስላረኩ ነው። ይቻላል ብቻ ነው። አብዛኛው በስራ ምናምን ነው የምንገናኘው እና ለዛ ነው። እርግጠኛ ነው? እርግጠኛ ነኝ። የልጆት ጓደኛ ነኝ እና ዛሬም ላወራዎት የፈለኩት እንግዲህ ልጆት በቅርቡ እንግዲህ ትዳር ሊመሰርት ነው እንግዲህ ህይወት እንትን ሊል ነው እና ስለዛ ነገር ነው ላወራዎት የፈለኩት እና ፈቃደኛ ነዎት? ግን በመጀመሪያ እሱን ብታናግረስ? ከሱ ጋር ታወሩም እንዴ? እናወራለን ግን ዛሬ እርሶን ነው ማውራት የፈለኩት። ምክንያቱም አሁን ያለበት ሁኔታ ትንሽ ከበድ ያለ ነው። እንግዲህ ወደ ትዳርም ዓለም ሊገባ ነው እና ደግሞ ብዙ ነገሮች አሉ እና ደግሞ ትንሽ ባደረኩት ሂደት ምናምን ምክንያት ደግሞ ይህንን ትዳር እርሶ ትንሽ እንትን እንዳሉ ምናምን ነገር አጫውተውኛል፣ አውርተናል እና በዛ ምክንያት ያው አንዳንዴ ነገር ከስሩ ሲመታ ጥሩ ነው ብዬ አስባለሁ። ምክንያቱም ስሩ ያልተያዘ ነገር ሁላ ሲያድግ ትንሽ ይከብዳል። መቼም እርሶ በደንብ ይገባዎታል እንደዚህ አይነት ነገር ላይ እና ምንድን ነው የሚለውን ነገር እንግዲህ ከእናት በላይ ምንም ነገር የለም ይሄንን ዓለም። ይሄ ሳጨርስ ልንገርህ፣ ይሄ የቤተሰብ ጉዳይ ነው እና እንደገና ደግሞ ካሜራ ይዛ አይደለም የምታናግረኝ። አይገባኝ። ካሜራው ማስጠፋት እንችላለን፣ ግን ያው እኛ አንዳንድ ነገሮችን በማስረጃና መረጃ እየያዝን ነው እንደዚህ አይነት ነገሮችን በእኔና በልጄ ነው በእርሶና በልጆች ሲሆን እንዳጠቃላይ እንግዲህ ብዙ ሰው የሚያየው ነገር አለ፣ ብዙ የሚከታተለው ብዙ ነገር ህይወት የሚቀይር ብዙ አስተማሪና ብዙ ቁም ነገር አዘል ፕሮግራሞች አሉና ብዙ ሰው ጋር ተደራሽነት ለማግኘት በሚለው ብዙ ስራዎችን እየሰራ ነው የምንገኘው እና ዛሬም እንግዲህ እግሬ ጣለን እዚህ ቤተሰብ ላይ ነው እና እያንዳንዱ ነገር ማወቅ መቻል አለብን። ምክንያቱም ከባድ ነው አሁን ያለበት ሁኔታ። እንግዲህ አንድ ሰው ወደ ትዳር ዘሎ አይገባም አይደለ? ብዙ ነገሮችን በራሱ የሚወስዳቸው የሚያደርጋቸው ብዙ እርምጃዎች ብዙ እንትኖች አሉ እና ያን ነገር ደግሞ ፋሚሊ አልቀበልም ባይነት ደግሞ ሲመጣ ብዙ ጥርጣሬ ያሳድራል። እሱም ላይ ብቻ ሳይሆን ልጆም አለ፣ የልጆም አጋር አለች። እንግዲህ አጋር ደግሞ ማለት እንግዲህ ይሄም እኮ ልጆት ወደፊት ትዳር ሊመሰርት ነው አይደለ? እንግዲህ የራሱን ጎጆ የራሱን ብዙ ነገር እንግዲህ ህይወት ሊመሰርት ነው፣ እንደ አዲስ ሀ ብሎ መኖር ሊጀምር ነው እና ይሄን ነገር እርሶ ጋር ያለው ነገር ምንድነው ምናምን የሚለውን ነገር ማጣራት ስለፈለኩ ነው። ምክንያቱም ምን የሚያሳስበኝ ብዙ ነገሮች አሉና ከዛም ተካፋይ እንድትሆኑ ሲቀጥል ደግሞ ያለው ነገር ምንድነው የሚለውን ነው ላወራዎት የፈለኩት። እሱ ልክ ነህ፣ ግን መናገርም ጥሩ ሆኖ ሳለ ምናልባት ከልጄ ጋር በመጣ ጥሩ ሊሆን ይችላል። አንድ እሱ፣ ሌላ ደግሞ
መታ ይሄን ንገሪኝ ብላ የቤተሰብ ጉዳይ ስጠይቀኝ አውጥቼ ምናክር ይመስላል። እሱማ ልክ ነው። መናገርም ከባድ ነው። ምክንያቱም ይሄ ሌላ አካል ነው አይደለም የሚመጣው። ግን እዚህ ጋር ህይወት የሚባል ተዘጋጀ የሚመሰረት ነገር አለ። ያ ነገር እንግዲህ ትንሽ ታሟል። ያ ነገር ደግሞ ማዳን መቻል አለብን። እኛ ስራችን ማዳን ነው። ሰው የታመመለትን ሀሳብ የገባውን ነገር ያስጨነቀውን ነገር መፍትሄ መስጠት ነው። እንግዲህ መፍትሄ መስጠት ደግሞ ስንል ብዙ ነገር እናድናለን። ህይወት ልንታደግ እንችላለን። ብዙ ነገሮችን ልናድን እንችላለን እና ከዛም አንጻር ነው እንደዚህ እያልኩት ያለው። ስለ ድፍረቴ በጣም ይቅርታ። ምክንያቱም በጣም አንገብጋቢ ነገር ስለሆነብኝ ነው። ምክንያቱም ብዙ ነገሮችን ሞከርኩኝ ግን ምንም ነገር ላገኝ አልቻልኩም። የወሰንኩት ውሳኔ ቢኖር እርሶን ማውራት ነው። ከእርሶ ድንገት የሆነ የሚታመን ወይም የሆነ የሚነግሩኝ ነገር ካለ በሚለው ነው እንጂ ብዙ ሙከራዎችን ሞክሬያለሁ። ብዙ ማጣራቶችን ነገር አጣርቻለሁ። ግን እኔ ምንም ላገኝ ስላልቻልኩ ነው እርሶን ለማውራት ተቀባይነት ብዙም ወረድ አለብኝ። እርሶና ምንድነው ችግሩ? በምን የመጣ ነው? ትዳርን እንግዲህ ልጆት ወደ አንድ መስመር እንዲገባ ያልፈለጉበት ምክንያት እንግዲህ ብዙ እንደ እናት ብዙ ምክንያቶች ሊኖሩ ይችላሉ። ግን እኛ ማጣራት ስላለብን ነው፣ ስራችንም ስለሆነ ነው እርሶ እንደ ፍሬ እያወሩት ያሉት። የራሴ ጉዳይ ነው፣ ራሴ የሚመለከት ነው። ልጄም ይሄንን ጥያቄ እንዲጠይቀኝ አልፈልግም አጥብቆ። ስለዚህ እንዳያገባ እፈልጋለሁ። ማንም ግን በመሀላችን እንዲገባ አልፈልግም። ምክንያቱም ስለ ልጄ ስለኔ ስላለን ነገር ከእግዚአብሔር በላይ ማንም ያውቅ የለም፣ እግዚአብሔር ነው የሚያውቀው። ስለዚህ ትዳሩን በቃ አይሆንም። እኔ የተጨነኩትን ጭንቀት እንግዲህ ከእግዚአብሔር የበለጠ ማንም ሊያቀልልኝም አይችልም። አንተም አታቀለውም። እውነቱን ቢነግሩኝ እርሶም ይጠቀማሉ፣ እኛም ወደ መፍትሄው አካል እንሄዳለን። ስለዚህ አይሳቀቁ። እኔም እንደ ልጆት አይተውኝ ያለውን ነገር ይንገሩኝ። ይሄን ልጅ ማትረፍ ካለብን ወይም እርሶ እንግዲህ የሚያስተዳድረኝ እሱ ነው የገቢ ምናምን የሚሉም ከሆነ ብዙ ነገሮችን መፍጠር እንችላለን። ግን ይሄ ሁላ ሊሆን የሚችለው ስንረዳዳ ነው። እርሶም ሲያግዙኝ እኔም ሳግዞት ነው እንደዚህ አይነት መፍትሄ ላይ ልንደርስ የምንችለው። ስለዚህ ሳይሳቀቁ ያለውን ነገር ነገሩኝ። የምትሉት የሚሉ ከሆነ መሄድም እችላለሁ። ይሄን ያህልም ማስጨነቅ አልፈልግም። እርሶ ትልቅ ሰው ነው። እንግዲህ የሚያሳስቡት ብዙ ነገር ሊኖር ይችላል። ሌላም ህመም አትሁንብኝ ብለውኛል አይደለ? እንግዲህ ህመም ላለመሆን ነው እንግዲህ እያወሩት ያለው። ስለሷን ያው ምንም ልል አልችልም። በቃ አያገባትም። ልጅቷን አያገባትም። ሽማግሌ ታልኳል። በርግጥ እሺ ብዬ ተቀብዬ ነበር። ግን የልጅ ሁኔታ ያሳስበኛል። እንደገና ደግሞ እኔም እንደምታውቀው ማንም ከኔ ጋር የለም። ስለሁሉም ነገር ልጄን በደንብ በሰል ማለት ስላለበት ጋብቻውን ከልክያለሁ። አሁን ይሄ የኔ ውሳኔ ነው። ያግባ አያግባ የኔ ውሳኔ ነው። እኔ ነኝ ያኖርኩት፣ እኔ ነኝ ያሳደግኩት። ስለዚህ አሁንም አያገባም። አንተ ምን ለልጅቷ ምንድን ነው? በጣም ተከራካሪ ያደርጋል። እኮ እየተከራከርኩ እኮ አይደለም፣ ወደ መፍትሄው እየሄድኩ ነው። በቃ መፍትሄ የለም፣ እኔ ጋር ምንም መፍትሄ የለም። እንግዲህ ማዘር እንደነገርኩት ነው። ሁሉንም ነገር ልናውቅና ልንረዳ የምንችለው ከእርሱ ነው። እንግዲህ ከእርሱ በላይ ምንም የሚያግዘን የሚረዳንም አካል የለም። ብዙ ነገሮችን አድርገናል፣ ብዙ ክትትሎችን፣ ብዙ ማጣራቶችን አድርገናል። ግን ምንም ልናገኝ አልቻለም። መፍትሄ ያለው እርሶ ጋር በሚለው ነው። ምክንያቱም ያልፈለጉበት ምክንያት የራሶት ሊኖር ይችላል፣ ብዙ ምክንያቶች። እንግዲህ ቅድም እንደነገርኩት የሚረዳኝ የሚያግዘኝ እሱ ነው ብለዋል። እሱም አንድ መፍትሄ ሊሆን ይችላል። ግን ሌላ ማናቀው ነገር ሊኖር ይችላል። ሌላም ህይወት ካለው ትዳርም ካለው ልጅም ካለው እንግዲህ እርሶስ ወንድ ልጅ ስለወለዱ ነው እንጂ ሴት ብትሆንስ ኖሮ እንግዲህ እሷስ ልጆት ብትሆን ኖሮ እንዴት ነበር የሚያደርጉት? እንግዲህ ቆማ እንድትቀርም የሚያደርጓት የነበሩ ብዙ ነገር እኮ አለ። አሁንስ የእውነት ይኸውልህ ጎረቤትም ሆነ ሽማግሌዎችም ያንተም የሁላችሁም ዝም ብሎ ጭቅጭቅ የማይረባ ጭቅጭቅ ሲያስጠላ እባክዎት ማዘር አግዙኝ እኮ እያልኩት ነው። አግዙኝ ነገር የለም እኮ እርሶ ካላገዙኝ እኔ ምንም መፍትሄ ላመጣ አልችልም። እባክዎት ጠጋ ብሎ እባክዎት ማዘር
እንደዚህ በመሆን አይደለም ማዘር ለውጥ የሚመጣው ስናወራ ነው በማውራት ነው ብዙ ነገር ልናገኝ የምንችለው ሁሉንም ነገር እናወራው ግልጽ እናርጋ እባክዎት አግዙኝ እያልኩ ነው ማዘር ከእርሱ በላይ የሚያግዘኝ ምንም አካል የለም ብዙ ሞክሬያለሁ ስለጣርኩ ነው ይሄንንም እንትን እያልኩ ያለው እኔም ከበደኝ ያስጨነቅኩት ያለ እየተሰማኝ ነው ያለው ቃላቱን ላይ ያጠረኝ ምክንያቱም እንግዲህ ከእርሱ ጋር እንደዚህ መከራከር የማይገባኝ ሰው ነው እኔ በጣም ለእርሱ እንትን እንደሆንኩ አውቃለሁ ትንሽ እንደሆንኩ አውቃለሁ ግን እግዚአብሔር አለ እዚህ ጋር ለሁሉ ነገር የሚያሰናደው የሚያዘጋጀው መንገድ የሚከፍተው እግዚአብሔር ነው ስለዚህ አግዙኝ ምንድነው የሚለው ነገር እውነታውን ይንገሩ በእርሱም እኮ የሚፈርድ ነገር የለም እኮ ልጅም ካለው እቺ ሴት ማወቅ መቻል አለባት ትዳርም ካለው አሁን ልጅ ከሁሉም ነፃ ነው እኮ ምንድነው እርሱ ያልፈለጉበት ምክንያት ለዚህ የጨነቁት ምክንያት ምንድነው እርሱም እኮ ሊያውቅ ይገባዋል አይደለ እሱ ያውቃል እሱ መስጨንቆታል እሱም ያውቃል ማለት ምንድነው አንዳንዴ ከስር እኔ ብዙ ጊዜ ከስር እላለሁ ምክንያቱም ላይ የመጣ ነገር ከኋላው ብዙ ነገሮች ሊኖሩት ይችላሉ ኋላውን ደግሞ ካላየን አሁን ፍለፊቱን መረዳት አንችልም ስለዚህ እባክዎት እንደዚህ በመሆን መፍትሄ አይመጣም ለውጥ የሚመጣው በመነጋገር ነው አግዙ ማለት በቃ አገባም አልኩ እንዳገባ እኮ እርግማንም ስላለ ነው በቤታችን በቃ ማያገባበት ምክንያት ስላለ የምን ይሄ ደግሞ የቤተሰብ ጉዳይ ነው በቃ እኛን የምናውቀው እኮ ንገሩኛ ማሳብ እርሱ ካረዱኝ እኔ እንዴት ላግዝ እችላለሁ እርግማን አሉኛ እስቲ ቀስ በቀስ ያን ነገሩን ቀስ በቀስ እናላው ሰው ማሳብ እሺ ግን ይሄንን ስናገር ግን አይወልም መጀመሪያ ካሜራው እየተቀረጸ ነበር አይደል አሁን ግን ተስጠፋልኛል ችግር የለም ይሄ የሚጠፋ ከፈለጉ አስጠፋለሁ እኔ እውነቱን ማወቅ ነው የፈለጉ ችግር የለም ይሄ የሚጠፋል ይሄ መቅረት ይችላል ግን እውነታውን መድረስ መቻል አለበት እኔ አጥራለሁ እስቲ ንገሩኝ ግን መፍትሄ ካለ ዓለም ላይ ያጥቻለሁ በዓለማዊው በመንፈሳዊው ሩጭ ያጥቻለሁ ምንም መፍትሄ የለም መፍትሄ የሚባል አጥቻለሁ የራሴን ልጅ ራሴ አምቄ ይዤዋለሁ በጣም ከባድ ሁኔታ ላይ ነው ልጄን እንደዚህ ብቻውን ባንድ ያስቀረውት ያለ ምክንያት አይደለም በርግጥ እሱ ነፍሰ ጡር ሆኜ ነው ከሱ ጋር የተፋታ ነው ከአባቱ ጋር በቃ ከተወለደ በኋላ እየመጣ እንጂ ሌላ ምንም ነገር የለም ለዛ ባንድ ያስቀረውት ያለ ምክንያት አይደለም የልጄን ገበና ይዤ ቆየሁት ለማንም አላወራውም ይሄው እንደምታየኝ ሁሌም እጅጋ መጥቼ ነው የምቀመጠው ለመሳለም መጥቼ እዚህ የውስጤን እናገራለሁ አወራለሁ ምን እንደማደርግ መፍትሄ አጥቻለሁ መፍትሄ የሌለ ነገር ነው እኔ ጋር ያለው ከየት ነው አንተ መፍትሄ የምታመጣልኝ ይሄ ነገር ጋብቻው ከተነሳ በኋላ ነው እንደዚህ በጣም ያስጨነቁት ወይስ ከኋላ ያለው ነገር ምንድነው ችግር የለም ቢከናወን ከፍተኛ ችግር ነበር የሚገጥመው ገና ሽምግልና እንደተላከን ከልጅቷ ጋር ማይገናኙት ያቆም ነው በዛው ነው ሽማግሌ ደግሞ ሰርጉም እንዳይከናወን ያስቆምኩት ስለዛ ነው ፈራሁ ያለው ሁኔታ በጣም አሳሳቢ ነው እንዲህ ተብሎ ማውራት ራሱ ይከብዳል ለሰሚው እኔ ስለወለድኩት እናቱ ነኝ እችላለሁ ችዬውም ኖሬያለሁ አሁን ለእናንተ እሱ ትልቅ ነው ሊያገባ ደርሷል ለኔ ግን ገና ልጅ ነው ልጄ ገበናው ማንም አይሸፍንም ልክ እንደኔ ማንም አይዘው እና ይዤው የተቀመጥኩት ያለ ምክንያት አይደለም ልጄ ሰቆቃ ውስጥ እከተዋለሁ ወይን ራሱን የሆነ ጉዳት ውስጥ ይከታል ብዬ ነው ዛሬ የምታገባው ሚስት ነገ ጥላው ልትሄድ ትችላለች ስለዚህ ከማይሆን ሰርግ ቢቀር አይሻልም እንጂ
ምንድነው ምክንያቱ? አሁን የሁላ ነገር እርግማኑ ነው ወይስ ምንድነው ምክንያቱ? እርግማኑማ እስካሁን እጄን አላየኩም እንዴ? ይገባኛል ማዘር፣ ግን እርግማን አለ። ይህ እኮ ልጆት እንዳያገባ እኮ የሚያደርገው ነገር የለም። አይ ይህ እርሱ እንዳንተ እንዳሰብከው በሆነና ግን አይደለም። ምንድነው ማዘር? ይኸውልህ መቼም ከብዙ ሰው ይወለዳሉ። ሁሉም የእግዚአብሔር ፍጡር ነው። ጤነኛውም፣ በሽተኛውም፣ አንካሳውም፣ እውሩም ሁሉም የእግዚአብሔር ፍጡር እንደሆነ መጠን ልጅም የእግዚአብሔር ፍጡር ነው። ግን እንግዲህ ሲፈጠር ያው እንደማንኛውም ሰው ሆኖ አይደለም። እንደምታየው ቁመናው ምኑ ያማረው ሆኖ ነው የተወለደው። ግን እንደ አባቱ ቆንጆ ሆኖ ነው የወጣው። እሱ አይደለም ያስጨነቀኝ፣ ልጅ ያለበት ሁኔታ። ይኸውልህ ገና ሲወለድ ነበር ችግሩ ከኔ ጋር አብሮ የቆየው። ከዛን ጊዜ ጀምሮ ነው ልጄ ሁለት ማንነት ነው ያለው። ሁለት ማንነት አልገባኝም ማዘር፣ ምንድነው ሁለት ማንነት? ለኔም ሲቆይ ነው የገባኝ። ፍናፍንት ታውቃለህ? ምን አሉኝ ማዘር? ፍናፍንት? አዎ። ምንድነው ፍናፍንት? ያው እንግዲህ የወንዱንም የሴቱንም ይዞ የሚወለድ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መቼም ይሄን ሰምተህ አሁንም ያግባ እያልክ አጨቀጨቀኝም አይደል? ሁለት ማንነት ሁለት ጾታ ማለት ብዙ ነገሮችን ለማጣራት ሙከራ አድርጌያለሁ። ወንድ ነው ልጆት አይደለ? እና እንዴት ሁለት ጾታ? ብቻማ ቢሆን ደስ ይለኝ ነበር። ወንድ ብቻ ቢሆን ደስ ይለኝ ነበር። ሴትም ወንድም አሁን እንደነገርኩ ወንድም ሴትም ማለት እኔ ግልጽ እስቲ አድርጉልኝ። በምኑ በኩል ነው ወንድ፣ በምኑ በኩል ነው ሴት? ተክለ ሰውነቱ ሁኔታው የወንድምም አለው የሴትም አለው ማለት ነው። መቼም ግልጽ ነው የነገርኩህ። ምን ላድርግ? እኔ እናቱ ተረዳሁኝ እንጂ አሁን እሷ ብታገባው ይሄን ትረዳለች? እኔ እናቱ ሆኜ ሚስጥሩን ያስኩኝ እንጂ አሁን እሷ ሚስጥሩን ይዛ ቁጭ ትላለች። ለእናቷ ወይ ለዘመዶቿ የምታወራ ከሆነ ልጄ ምንድን ነው የሚሆነው? በእፍረት ወይን ራሱን ያጠፋል ወይን እኔን ይወቅሳል። ምን ውስጥ ነው የሚገባው? ታዲያ ይህን እያየው ልዳረው? ልጄን ላጥፋው? አንድ ልጅም እኮ ያልወለድኩት ያልኩ ሌላ ለሱ ዘር እንትን ያላልኩት ነግሬሃለሁ። ምናልባት ወንድም እህትም ከሆነ የሚወለዱት እሱ በዛ እንትን ይላል ብዬ ነው ይሰማል ብዬ ነው እሱን ብቻ ሳሳድግ የኖርኩት። ለሰው እንዲህ ብዬ አላወራ። መጥቼ እዚሁ ነኝ እንግዲህ። አሁንም እዚህ ተጠቁመን የመጣኸው አይደል ልጄ? ከዚህ በላይ ሀዘን አለ? ወዴት አባቴ ልሂድ? ምን ላድርገው? ልጄ የኔ ልጅ ነው እንግዲህ። ወይን እሷን ጠልቼ አይደለም። እሷም ጥሩ ልጅ ናት፣ ብዙ አመት ጠብቀዋለች። በእርግጥ ግን ይኸው መፍትሄ አጣሁ። በዚህም ብል በዛም ብል መፍትሄ የሚባል ነገር የለም። እንግዲህ ይህን አይተሃል። እንግዲህ አሁንሽ በየትኛው መንገድ ነው የምትረዳኝ? ልርዳ ብለኸኝ የለ? ምንድን ነው የሚሆነውሽ? በስመ አብ ወወልድ ወመንፈስ ቅዱስ። በእርግጥ እኔ እንደዚህ አይነት ነገር እሰማለሁ፣ ግን እውነታው ዓለም ላይ እንደዚህ ሰው ትልቅ ሆኖ ያጋጥመዋል ብዬ አስቤ አላውቅም። እግዚአብሔር በሚያውቀው እንግዲህ ቤተክርስቲያን ፊት ለፊት ነው ያለ ነው። እንደዚህ አይነት ነገር በጣም ይከብዳል። እርሱስ እንግዲህ አሁን ወደ ሃይማኖቶት እንደተመለሱ ግልጽ ነው። ቤተክርስቲያን ነው ያሉትና
በሃይማኖት በኩል የጠየቁት ነገር ሳለ ወይ በሕክምናስ ይሄ ነገር ምርመራ ተደርጎ የሚረጋገጥበት አካል ነበረ ወይ? ምንድን ነው? እኔ ይኸውልህ በሕክምና መስማት ፈልጌ እንትን ብያለሁ፣ ግን ያው በብዛት ወደ ሃይማኖቴ እንትን ስለምን ለልጄም ሞራል ስል አልወስደውም ሕክምናው። ምክንያቱም ምን ያደርጋሉ ብዬ ምን ላስብ አንዴ ጠየኩ፣ ከዛ አቆምኩ። በቃ ሕክምናውን አንዴ ጠይቄያት አቆምኩ። ልጄን ምንም አላስነካውም ብዬ። አሁን ደግሞ እሱ የማግባት ፍላጎቱ አለ። በል እንዴት ያርግሽ? ይህን ነገር እሱም ውስጡ በደንብ እንትን ይለዋል ማለት ነው። እውነት ለመናገር እሷንም አግኝቼ ለማውራት ሞክሬ ነበረ። ብዙ የነገረችኝ ሌላ ህይወት ሌላ ትዳር እንዳለው ነበረ ስጠረጥር የነበረው እና ይህን ስትሰማ ምን ልትል እንደምትችል ሳስበው ይከብዳል። ግን እንደ አንድ አጋር እውነታውን የማወቅ ግዴታ አለባት፣ ኃላፊነትም አለባት ብዬ አስባለሁ እንደኔ። ይሄን ነገር ደግሞ እንደ ቤተሰብ እሷም እንግዲህ እኮ ነገ እኮ ቤተሰቦት ናት አይደለ? እንደ ቤተሰብ ቁጭ ብላ ነገሩን መረዳትና ማወቅ መቻል አለባት ብዬ አስባለሁ። ምክንያቱም እውነታ ከመናገር ነው መፍትሄ ልናገኝ የምንችለው። እሷ ብቻ ሳትሆን ያው አባትየው ገና አላወቀም። እንግዲህ አሳውቀዋለሁ ብያለሁ። ምክንያቱም አሁን ሽምግልና እስከተላከ ድረስ መከልከሌንም አላወቅም። አባትየው እንደሚያገባ ሰምቷል። መከልከሌን አላወቀም። ለምን እንደተከለከለ እንግዲህ ሲያገና አባትየውም እንደዚህ መሆኑ ሲያውቅ እንግዲህ ምን እንደሚፈጠርም አላውቅም። እንግዲህ አላውቅም ብቻ እንግዲህ እውነታውን ማወቅ መቻል አለባት ነው የምለው ማዘር። እንግዲህ እዚችው እርሶም እንደተቀመጡ እዚችው ቦታ ላይ እንግዲህ ሁሉም ሰው አምላኩ ፊት ሁሉም ሚስጥሩነቱን ማወቅ መቻል አለበት ብዬ አስባለሁ። እና እንግዲህ አምላካችን እንግዲህ ይረዳናልም ብዬ አስባለሁ። እሷንም እሱንም ጠርተን እንግዲህ እውነታውን ማወቅ መቻል አለባት። እሱም ያላወቀው ነገር ካለ እንደዚህ ከርግማን ጋር ከቤተሰብ ጋር ምናምን የሚለውን ማወቅ መቻል አለበት ብዬ አስባለሁ። እና እንግዲህ ቀጣይ ልጄን ማንነት ለማንም አታወራ ከሆነ እሱ ችግር የለም ማዘር፣ መፍትሄ እስከምናገኘው ድረስ እንሞክራለን። አምቄ ያዝኩት ሚስጥሩን ለሰው ማታወጣ ከሆነ ለማንም ማታወጣ ከሆነ እሺ። እንግዲህ ማዘር ስልኬን እሰጥዎታለሁ። ቀጣይ እዚቹ ተቀጣጥረን ከልጆች ጋር መጥተው እሷንም ይዣት መጥቼ ያለውን ነገር ምንል ይሆናል። ስለሰጡ ጊዜ በጣም አመሰግናለሁ። እሺ አመሰግናለሁ። መፍትሄ እንግዲህ ቤተሰቦች ከእናትየው ጋር ያደረግነው ቆይታ ይህን ይመስል ነበረ። ግን አንዳንድ ለእኛ የሚገቡ መነገር ማይገቡ ወይም የሚነገሩ ብዙ ነገሮችን አጫውተውናል። ስለዚህ ያደረግነው ነገር ቢኖር እናንተ እኛንም ሊጠቅመን የሚችለውን ነገር ቆራርጠን ማስተላለፍ ነውና እንግዲህ በጣም ስለተንዛዛ ስለረዘመን ብዙም ርቀት ስለሄድን መጀመሪያ ላይ ብዙ አልቀበል አይነት ነገሮችን ስናስተናግድ ነበረ። ከዛ በኋላ ስለ ሁኔታው ስናወራቸው ስለ አንዳንድ ነገር ሰፋ አድርገን በምናወራቸው ሰዓት እንግዲህ ፈቃደኛ ሆነውልን ብዙ ነገሮችን አጫውተውናል እና ለእናንተ ይገባል ብለን ያሰብነውም ለእኛም ለቤተሰቡም ጥንቃቄ ሲባል ቆርጠን የምናስተላልፍላችሁ ይሆናል።